ስላምሮ ጤናችን በሜንታል ሄልዝ አዲስ ቶክ እናውራ። ሜንታል ሄልዝ አዲስ ቶክ በሐሴት ጫኑ እየተዘጋጀ ከአራዳ ኤፍኤም 95.1 ጋር በትብብር የሚቀርብ በናፍቆትና በጉጉት የሚጠብቁት በአእምሮ ጤናና በስነ ልቦና ዙሪያ የሚያጠነጥን ሳምንታዊ ፕሮግራም ሜንታል ሄልዝ አዲስ ቶክ ዘወትር ሰኞ ከ11 ሰዓት እስከ 12 ሰዓት በአራዳ ኤፍኤም 95.1 ሜንታል ሄልዝ አዲስ ቶክ። ሰላም ጤና ይስጥልን የአራዳ ኤፍኤም 95.1 ተከታታዮች፣ ይህ የሜንታል ሄልዝ አዲስ ቶክ ፕሮግራማችን ነው። ዛሬ ከአራዳ ኤፍኤም 95.1 ጋር በጋራ ይዘንላችሁ የቀረብነው ልዩ የሬዲዮ ሰዓት ነው። በዚህ መርሃ ግብራችን ስለ አእምሮ ጤናችን በግልጽ እንነጋገራለን፣ አብረን እንማማራለን። የአእምሮ ጤና ደግሞ ቅድሚያ የሚሰጠው ጉዳይ ነው። ስለሱ መነጋገርም ትልቅ ጥንካሬ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ አድማጮቻችን፣ ይህ የመጀመሪያ ፕሮግራማችን እንደመሆኑ መጠን ስለ ሜንታል ሄልዝ አዲስ አንዳንድ ነገር ልንገራችሁ። ሜንታል ሄልዝ አዲስ የሚታወቀው ግንዛቤ ማስጨበጫ ፕሮግራም በማዘጋጀት ሲሆን 3 አመት ከ3 ወር ያህል ሆኖታል። በዚህ 3 አመት ውስጥ 3000 በላይ የሆኑ ሰዎች ተጠቃሚ ሆነዋል። ከ40 በላይ ባለሙያዎች ተሳትፈዋል። ከ30 በላይ ደግሞ ወርሃዊ ዝግጅቶች ተደርገዋል ማለት ነው። ዛሬ እንድንነጋገርበት ያሰብኩት ርዕሰ ጉዳይ ዝምታን መስበር የሚል ሲሆን፣ ዝምታን መስበር ስንል ከአእምሮ ጤና ጋር በተያያዘ መልኩ ማለታችን ነው። ዝምታን ለመስበር ምን ማድረግ አለብን፣ ዝምታ መስበርን የሚፈትኑ ነገሮች ምንድን ናቸው የሚሉ ነገሮችን አንስተን የተለያዩ ነገሮችን በጥልቀት እንወያያለን። አብሮኝ አለማየሁ ጥበበ አለ፣ ከጎኔ ነው። አሌክስ እንኳን ደህና መጣ። እንኳን ደህና ቆየሽኝ ሴት። አለማየሁ ጥበበ ወይም አሌክስ፣ ሁሌ አሌክስ ብለን ነው የምንጠራው። ስለዚህ አሌክስ ብዬ ቀጥላለሁኝ ከዚህ በኋላ። አሌክስ የስነ ልቦና ባለሙያ ነው። ራሱን እንዲያስተዋውቅ እድል ሰጠዋለሁኝ። ከሁሉ በፊት ግን አድማጮች በ0984 25 26 27 ላይ የድምጽ መልእክት በቴሌግራም ብትልኩልን ቀድሞ ለላኩ 3 ሰዎች ስለ አእምሮ መዛባት የተጻፈ መጽሐፍ፣ አዲስ በቅርቡ የወጣ መጽሐፍት እንሸልማለን። ቀድሞ የድምጽ መልእክት ለላኩልን አድማጮች ማለት ነው። ስለዚህ እድሉን ተጠቀሙበት። የመጀመሪያ 3 አድማጮች 3 መጽሐፎች አዘጋጅተናል። ስለዚህ እሱን እድል እንድትጠቀሙበት መናገር ፈልጋለሁኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አሌክስ በድጋሚ እንኳን ደህና መጣ። እንኳን ደህና ቆየሽኝ ሴት። አመሰግናለሁ። አለማየሁ ጥበበ እባላለሁኝ። በሙያ የስነ ልቦና ባለሙያ ነኝ። ማህበረሰብ ጤናም ላይ እሰራለሁኝ። የመጣሁት ኢምፓክት ኢትዮጵያ የስነ ልቦና አገልግሎትና የማህበረሰብ ጤና ኮንሰልቲንግ ፒኤልሲ ከሚባል ድርጅት ነው። የድርጅቱ መስራች ነኝ። እንግዲህ ድርጅቱ ከ2019 ጀምሮ ስራ ላይ ነው የሚገኘው። የእኛ ድርጅት በዋናነት የአእምሮ ጤናን መሰረት አድርጎ ነው የሚሰራው። የአእምሮ ጤና ሕክምና በተለይ ስነ ልቦና ሕክምናዎችን እንሰጣለን። ከዛም በተጨማሪ የስልጠና እንዲሁም የጥናትና ምርምር ስራዎችንም አብረን እንሰራለን ማለት ነው። ግን በዋናነት ትኩረታችንንም አድርገን እየሰራን ያለነው የአእምሮ ጤና ጉዳዮች ላይ ነው። ብዙ ጊዜ ስልጠናዎቻችንም እሱን ትኩረት ያደረጉ ናቸው። በተለይም ደግሞ የአንድ ለአንድ እንዲሁም የግሩፕ የስነ ልቦና ሕክምናዎችን የምንሰጥበት ማዕከል ነው ማለት ነው። ኢምፓክት ኢትዮጵያ አሁን እንዲሁም ሪብራንድ ልናደርገው እያሰብን ነው። ወደ ዌልቢንግ ኤንድ ቢሄቪየራል ሶሉሽንስ ልንለው እያሰብን ነው። በጣም ዌልቢንግን ወይንም ደግሞ ደህንነትን መሰረት ያደረገ ሰፋ ያለ ስኮፕ እንዲኖረው እየሰራን እንገኛለን ማለት ነው። በጣም ጥሩ አሌክስ። እና አሌክስ እንግዲህ ይህንን ስራ ከጀመሩ እንደነገራችሁ በጣም ረጅም ጊዜ ነው። በጣም ብዙ ተጽዕኖ ፈጣሪ የሆኑ ነገሮችን ሲሰሩ ነው የቆዩት። አሌክስ እንግዲህ ለአገልግሎታችሁ እናመሰግናለን ብል መቼስ ማጋነን አይሆንብኝም። ወደ ዛሬው ርዕሰ ጉዳያችን እንሂድና በቀጥታ አሌክስ፣ ዝምታን መስበር አይደለ ርዕሰ ጉዳያችን? እንደው ስለ አእምሮ ርዕሰ ጉዳይ መነጋገር፣ ስለ አእምሮ ህመም መነጋገር እንዲህ ለምን ከባድ ሆነ ብለህ ታስባለህ? እስቲ ከሙያ አንጻር ያለውን ነገር አንዳንድ ነገር ብትነግረን። በጣም ጥሩ። ለምንድን ነው የአእምሮ ጤና ጉዳዮች ላይ በግልጽ በድፍረት መወያየት ከባድ የሆነበት ምክንያት ምንድን ነው ሲባል ብዙ ምክንያቶችን ማንሳት ይቻላል። የመጀመሪያው እና ዋነኛው ተብሎ የሚታሰበው ሰዎች የአእምሮ ጤና ችግር
ሲደርስባቸው ወይ ኤክስፒሪየንስ ሲያደርጉ ያንን ነገር አውጥተው ለመናገር እንዳይችሉ ወይ ደግሞ ድፍረት እንዳይኖራቸው የሚያደርገው አንደኛው መገለል አለው። ከአእምሮ ህመሙ ከአእምሮ ጤና ችግሩ ጋር በተያያዘ ሰዎች ይገለላሉ ወይንም ደግሞ እንደ ሌላ የአካል የጤና ችግር ተደርጎ ስለማይወሰድም ነው። የአእምሮ ጤና ችግሮች ሰዎች ጨጓራቸውን ቢያማቸው ወይ የሆነ አይነት የአካል ህመም ቢያማቸው ሆስፒታል ለመሄድ ድጋፍም ለመጠየቅ ስለሆነባቸው ነገር ለሰዎችም ለመናገር ያን ያክል ፍራቻ አያድርባቸው ነው። የአእምሮ ጤና ችግሮች ሲባሉ ግን ኦኬ ማህበረሰብ ውስጥ ያለው ግንዛቤ አናሳ ከመሆኑ አንጻር መገለል አለ። ምክንያቱ ምንድነው? ይሄ እንግዲህ የአእምሮ ጤና ችግሮችን የምናይበት መነጽር በጣም የተዛባም ስለሆነ ነው። ከግንዛቤ እጥረቱ ጋር የሚያያዝ ነገር ነው እሱ። አንድ ሰው የአእምሮ ጤና ሁኔታ ወይ ደግሞ የአእምሮ ጤና ችግር ሲከሰትበት ሰዎችን ሊጎዳ የሚችል ግልጽ ነው አይደለ? ወይ ደግሞ ኢቨን ስለ አእምሮ ህመም ያለን ግንዛቤ እንደዛው አነሳ ከመሆኑ የተነሳ አንዳንዴ እርግማን ብሎ የሚወስድ ሰው አለ፣ ወይ ደግሞ ቁጣ ነው ብሎም ደግሞ የሚወስድ ሰው አለና በትልቁም ደግሞ የስንፍና ዊክ የመሆን ምልክት ተደርጎም ይወሰዳል። እና ሰዎች በድፍረት ይሄን ነገር እያሳለፍኩኝ ነው ብለው እንዳይናገሩ ከባድ ጫና እንዲያድርባቸው ይሆናል ማለት ነው። እና እሱ ይመስለኛል አይ ቲንክ በተደጋጋሚ እኛም የተሳተፍንባቸው ጥናቶች ያሳዩት ይሄንን ነው። በማህበረሰባችን ውስጥ ያለው የአእምሮ ጤና ስለ አእምሮ ጤና ያለው ግንዛቤ በጣም ደካማ መሆን፣ በተለይ የአእምሮ ጤና መነሻዎች ምንድናቸው ተብለው ሰዎች ይጠየቁ ወይ ቅጣት ነው ወይ እርግማን ነው፣ ግልጽ ነው። እና ሌሎች ደግሞ ባህላዊ የሆኑ ምክንያቶችን ለምሳሌ በመጥፎ መንፈስ መያዝም ተደርጎ ይወሰዳል። እና ሰዎች በእነዚህ ምክንያቶች ጋር የተገናኙ ይሄ ካልቸራል የሆነው ናሬቲቭ ስላለ የአእምሮ ጤና ደርሶብናል፣ ይሄ ነገር እያሳለፍን ነው፣ ህመም እያጋጠመን ነው ብለው ለመናገር እና ኢቨን እርዳታ ለመጠየቅ ሲቸገሩ ይታያል ማለት ነው። እና በዋናነት እንግዲህ የመገለሉም ኢቨን ፊር ኦፍ ጀጅመንት በቃ ሰዎች ፈራጆች ነው የምንሆነው የአእምሮ ጤና ችግር ለሆነባቸውን ሰዎች ስናገኝና አዌርነሱም ግንዛቤውም ደካማ መሆኑ እነዚህ ነገሮች ሰዎች በድፍረት ዝምታቸውን ሰብረው ለአእምሮ ጤና ችግሮቻቸው ድጋፍም እንዳያገኙ ከሰዎችም ደግሞ እርዳታ እንዳይጠይቁ ምክንያት ይሆናል ማለት ነው። በጣም ጥሩ ነጥቦች ነው ያነሳው። ከባህል አንጻር፣ ከሃይማኖት አንጻር፣ ከግንዛቤ አንጻር ያለብንን ክፍተቶች በደንብ ያሳየህን ይመስለኛል። እና እንደው እስቲ ከዚህ ደግሞ ጋር አያይዘህ እንድትነግረን የምፈልገው ነገር ምንድነው መሰለ? ዝምታ ወይም ነገርን አምቆ በራስ ብቻ መያዝ በግለሰብ ደረጃም ሊሆን ይችላል፣ በቤተሰብ ደረጃም ሊሆን ይችላል። ያንን ነገር እንደዛ አፍኖ መያዝ ምን ጉዳቶች ያሉት ይመስልሃል? ማለት በጣም ብዙ አይነት ጉዳቶች እንደሚያስከትል እናውቃለን። እና እስቲ ይሄንን ለአድማጮች ብንነግራቸው። ብዙ ስብስብ ጉዳቶች ነው የሚኖሩት። የመጀመሪያው የአእምሮ ጤና ችግሮች ወይም ደግሞ የአእምሮ ህመሞች እንደ ሌሎች ህመሞች በጊዜ መታከም፣ በጊዜ ድጋፍ ማግኘት አለባቸው። ሰዎች ይህንን ፍራቻ የአእምሮ ህመም እያሳለፉ እንደሆኑ እየደረሰባቸው እንደሆነ ካልተናገሩ በጊዜ ህመሙ የሚታከምበትን ድጋፍ የሚያገኝበትን እድል እንዲያጣ ያደርገዋል። ያ ደግሞ እንዲባባስ ያደርገዋል። አንዳንዴም ደግሞ ለመታከም አስቸጋሪም ከዛም ባለፈ ደግሞ ሰዎች ላይ በጣም ውስብስብ የሆነ ጉዳት እንዲደርስም ምክንያት ይሆናል ማለት ነው። ስለዚህ የመጀመሪያው ትልቁ የምናጣው ነገር ድጋፍን ወይ ደግሞ በጣም ወቅታዊ የሆነ በጊዜው መሰጠት ያለበትን ሰፖርት እንድናጣ ሊያደርገን ይችላል ማለት ነው። ምክንያቱም ብዙ ጊዜ ሰዎች ኦኬ እንደዚህ ብባልስ፣ እንደ ድክመት ቢወሰድብኝስ፣ ወይ ደግሞ በሌላ መንገድ ቢታይብኝስ በማለት የአእምሮ ጤና ችግሮቻቸውን ለሌሎችም ለሰዎችም ለባለሙያም ደግሞ የሚናገሩበት እድል የለም። ኢቭን እኮ ወደ ጤና ተቋማት ሄደው ሊሆን ይችላል ለሌላ ሕክምና። ነገር ግን ያንን ነገር እያሳለፉ እንደሆነ መናገር አይፈልጉም ብዙዎቹ። ስለዚህ ምን ይሆናል? በጊዜው መታከም የነበረበት በጊዜው ድጋፍ ማግኘት የነበረበት እንግዲህ ከሕክምና ተቋም ወይ ደግሞ ከስነ ልቦና የሚሆን ከአእምሮ ጤና ባለሙያዎች በተጨማሪ የቤተሰብንም የማህበረሰብንም ድጋፍ እንድናጣ ሊያደርገን ይችላል ነው። ይሄ አንደኛው በጣም ነገሮችን ውስብስብ እንዲሆን የሚያደርገው ነገር ነው። ሌላው በጣም ሰዎች ለረጅም ጊዜ ብቻቸውን እንዲጎዱ ሰፈር እንዲያደርጉም ደግሞ ምክንያት ይሆናል ማለት ነው። አንዱ ከአእምሮ ጤና ችግሮች ጋር እንደ ፕሪቨንቲቭ ፋክተር የምንወስደው ነገር አለ። እንደ መከላከል ወይ ደግሞ ችግሩን ለመቀነስ እንደ አንድ ጥሩ አጋጣሚ የምንወስደው አለ። ለምሳሌ ማህበራዊ ካፒታል የምንለው ከሰዎች ጋር ያለን ጥሩ መስተጋብር፣ ከሰዎች የምናገኘው ከሌሎች ሰዎች የምናገኘው ድጋፍ፣ እሱ እንድናጣ ያደርገናል ማለት ነው። እሱ ደግሞ ችግሩ በጣም እንዲባባስ ውስብስብ እንዲሆን ምክንያት ይሆናል ማለት ነው። እና አንዳንዴ አጋጣሚዎቹን አይተሽ ከሆነ ለምሳሌ አንድ የአእምሮ ጤና ችግር እንውሰድ፣ ድባቴን እንውሰድ። ብዙ ጊዜ ሰዎች
ድባቴ ሄዶ አንዳንዴ ሰዎች ራሳቸው እንዲጎዱ ብሎ በራሳቸውንም ደግሞ ከመጉዳት አልፈው የራሳቸውን ህይወት በራሳቸው እንዲያጠፉ ምክንያት የሚሆን የአእምሮ ጤና ችግር ነው፣ የአእምሮ ጤና እክል ነው። ያንን ብዙ ጊዜ ለሰዎች ስለማጋሩ ሰፖርትም ድጋፍም ስለማይጠይቁ ይሄ ነገር ከተፈጠረ በኋላ ሰዎች ብዙ ጊዜ ጥያቄ ይሆንባቸዋል። ምን ሆኖ ነው? እየሳቀ ነበር እኮ፣ ተጫዋች ነበር እኮ፣ እንደዚህ አይነት ችግር ያለበት አይመስልም ይባላል። ስለዚህ ሰዎቹ ብቻቸውን ያንን ስትራግል፣ ያንን ፔን፣ ያንን ከባድ ጊዜ እያሳለፉ ነበረ ድጋፍ ስላልጠየቁ። ሰዎች እንዴት ነው የሚያዩት የኔን ነገር፣ እንዴት ያዩኛል፣ እንዴት ይመለከቱኛል የሚለው ነገር እንዳይናገሩ ወይ ደግሞ ዝምታውን እንዳይሰብሩ ስለሚያደርጋቸው በጊዜው ድጋፍ እንዳያገኙ፣ ሰዎች የቻሉትን እንዳያደርጉላቸውና ብሎም ደግሞ ማግኘት ያለባቸውን ትክክለኛ የሙያ ድጋፍ እንዳያገኙ ምክንያት ስለሚሆን በመጨረሻም ያ መጥፎ ነገር እንዲከሰት ምክንያት የሚሆንበት ጊዜ ይኖራል ማለት ነው። እና ይህን ማህበራዊ ድጋፍም እንዳናገኝ ያደርገናል ማለት ነው። አንዳንዴ ሁሉም ሰው ጄጅ ላያደርገን ይችላል። ሁሉም ሰው ባልተገባ መንገድ ላይ መለከተን ይችላል። ሰዎች አሉ የምርም የእውነትም ከውስጣቸው የሰዎችን ፔን እንደራሳቸው አድርገው የሚቀበሉ ድጋፍ የሚሰጡ ተጨማሪ ድጋፎች የት እንዳሉ ማመላከት የሚችሉ ሰዎችም ህይወታችን ውስጥ አሉ። ስለዚህ ሁሉም ሰው በተመሳሳይ መልኩ ጄጅ ያደርገኛል ወይ ደግሞ ስለ አእምሮ ጤና ያለው ግንዛቤ ደካማ ስለሆነ ችግሬን በዚህ መንገድ ነው የሚያይብኝ የሚለውን ፍራቻ እንዳይናገሩ ሊያደርጋቸው ይችላል ማለት ነው። ሌላው ኢቨን ባለመናገራችን በአእምሮ ጤና ህመም ውስጥ ለረጅም ጊዜ በዝምታ በማለፋችን ምክንያት በመሰረቱ ህመሙ በራሱ በብዙ መንገድ ስለሚገለጥ ኢፌክቱ ውጤቱ ሌሎች ላይም ተጽዕኖ ያሳድራል። ለምሳሌ ልጆቻችን የምናሳድግበት ነርቸር የምናደርግበትን መንገድ ላይ ደግሞ በጣም ተጽዕኖ ያሳድራል ማለት ነው። አንዳንዴ ያንን ነገር ልጆቻችን ይዘውት እንዲያድጉ ወደ ልጆቻችን ሳይቀር እንዲሻገር ምክንያት የሚሆንበትም እድል ይኖራል ማለት ነው። ስለዚህ ለአእምሮ ጤና ችግሮች እርሊ በጠዋት በጊዜ ድጋፍ መጠየቅ በጣም አስፈላጊ ነገር ነው የሚሆነው ብዬ ነው ማስበው። ካልጠየቅን ግን ብዙ ነገሮች እንዲወሳሰቡ ኢቭን ያንን ነገር ለማከም ያንን ነገር ለማስተካከል ራሱ ኮስቱን እየጨመረ ነው የሚሄደው። ግልጽ ነው አይደለ? ጊዜ በቆየ ቁጥር ለማከም የሚወጣ ጊዜ የችግሩም ደግሞ ስብስብነት በጣም እየጨመረ እንዲሄድ ምክንያት ይሆናል ማለት ነው። እና በአእምሮ ጤና ጉዳዮች ላይ ሁሌም ኤርሊ ኢንተርቬንሽን ወይ ደግሞ ቀድሞ የሚሰጥ ድጋፍ ጥሩ ውጤታማ እንዲሆን ያደርገዋል። ብዙ ችግሮች እንዳይወሳሰቡ በጣም ብሎም ደግሞ በጣም ከባድ ወደሆነ ወደ አእምሮ ጤና ችግር እንዳይሻገሩ እድል ስለሚሰጥ ማለት ነው። አሌክስ ጥሩ ነጥቦችን አንስተሃል። አንድ ነገር ላይ ደግሞ በደንብ እንድታብራራ ወይም በደንብ እንዲገለጽ የምፈልገው ምንድነው መሰለ፣ ለምሳሌ ካለመናገር የተነሳ ወይም ደግሞ ዝም ከማለት የተነሳ ጉዳትን አምቆ ከመያዝ የተነሳ ነገሮችን ከመሸፈን የተነሳ በብዙ መልኩ እንደምንጎዳ በደንብ አሳይተህናል። ከዛ በተጨማሪ ወይም ደግሞ ከዚህ ሁሉ የሚልቀው ግን ሕክምናውን ውስብስብ እንዴት እንደሚያደርገው እስቲ ትንሽ ዘርዘር አድርገህ ብትነግረን። ምክንያቱም ልክ ለሕክምና ሰዎች ሲመጡ ረጅም ጊዜ ከቆየ በኋላ ብዙ ሙከራዎች ከተደረጉ በኋላ ሌሎች አማራጮች ከተወሰዱ በኋላ ነገሩ ታፍኖ ተደብቆ ከቆየ በኋላ ወደ ሕክምና ሰዎች ሲመጡ ብዙ ጊዜ ጥሩ ምላሽ አያገኙም ከሕክምናው ማለት ነውና ይሄ በጣም ትልቅ የሆነ ጉዳት ነው ብዬ አስባለሁ። ምክንያቱም ሰዎች ቶሎ ቢመጡ ለሕክምና አይደለ ነገሩን ከመሸፋፈን ከመደበቅ ይልቅ ዝምታ እንስበር ስንል ለዓለምና ውድ ማለታችን አይደለም አይደል? ይሄንን ምናልባት ለአድማጮችም ግልጽ ማድረግ ሊኖርብን ይችላልና ከዚህ አንጻር ሕክምናውን ከማወሳሰብ አንጻር ለሕክምና ደግሞ ቶሎ ምላሽ አለመስጠት፣ መድኃኒት አለመስራት የመሳሰሉት አይነት ነገሮች ቶሎ ለማገገም መቸገር የመሳሰሉት አይነት ከባባድና ውስብስብ የሆኑ ነገሮችን ሊያስከትል እንደሚችል እስቲ ትንሽ ደግሞ ጨመር አድርገህ ብትነግረን። እውነት ነው። አሁን አንቺ እንዳነሳሽው ነው። አሁን የአእምሮ ጤና ችግሮችን ከወሰድን ለምሳሌ ብዙ ጊዜ በተለምዶ ሁላችንም የራሳችን የሆኑ የምንቸገርባቸው ጉዳዮች ይኖራሉ። አንዳንዴ ከስብዕና ሊነሱ ይችላሉ፣ ከባህሪያችን ሊነሱ ይችላሉ። ግን የአእምሮ ጤና ችግር ስንል ግን ትንሽ ለየት ይላል። ምን ማለት ነው? ሲቪየር ነው ለምሳሌ፣ ወይ ደግሞ ከባድ ነው። አንዳንዴ ፍሪኩዌንት ነው፣ በጣም በተደጋጋሚ የሚከሰት ነው። ሁለት ደግሞ ሶስተኛ ደግሞ ምንድነው በጣም ኢምፖርታንት የሚሆነውን የህይወታችንን ክፍል ለምሳሌ ፋንክሽናሊቲያችንን ለምሳሌ ስራ ለመስራት፣ ትምህርት ለመሄድ፣ ሌሎች በጣም የዕለት ተዕለት እንቅስቃሴዎቻችንን ትርጉም ባለው መልኩ አፌክት የሚያደርጉ ነገሮች ሊሆኑ ይችላሉ። በተጨማሪ ግንኙነቶቻችንን ከሌሎች ጋር ያለን ግንኙነቶቻችንን ተጽዕኖ የሚያሳድሩ ሊሆኑ ይችላሉ። ስለዚህ አንዳንዴ ችግሩ ሲከሰት መጀመሪያ አካባቢ ወዲያው ጉዳዩን
ለሰዎችም ወይ ደግሞ ድጋፍ ለሚሰጡ ባለሙያዎች ማጋራቱ በጊዜው አገልግሎት ለማግኘት ያስችላል። ያ እንግዲህ ምንድነው በጣም ሳይወሳሰብ ጊዜ ሳይወስድ ሰዎች በጣም ትልቅ የሆነ አይነት ዲሴቢሊቲ ወይንም ደግሞ እንከን ሳያጋጥማቸው ድጋፍ እንዲያገኙ እድል ይሰጣል ማለት ነው። ግልጽ ነው አይደለ? ያ ማለት ምንድነው ህክምናው ውስብስብ አይሆንም። ሰዎችን በህክምና ፕሮሰስ ውስጥ በጣም ብዙ ከባድ ሁኔታን እንዳያሳልፉ እድል ይሰጣል ማለት ነው። ግልጽ ነው አይደለ? ስለዚህ ለሪከቨሪ ወይም ደግሞ ለማገገም ሰፊ እድል ይኖረናል ማለት ነው። ነገር ግን ሲወሳሰብ ብዙ ነገሮች ፈርዘር እየተወሳሰቡ ይሄዳሉ ማለት ነው። ምን ማለት ነው? ኦኬ በጣም ጤናማ የነበረው ወይ ደግሞ በአንጻራዊነት ጤናማ የነበረው ግንኙነቶቻችን በጣም እየተበላሹ ይሄዳሉ። ስለዚህ ያ ደግሞ የሚጨምረው የሚያደርገው ደግሞ ችግር ይኖራል ማለት ነው። ግልጽ ነው አይደለ? ስራችንን ለመስራት መቸገር እሱ በራሱ ይዞት የሚመጣው ደግሞ ተጨማሪ ችግሮች አሉ። ለምሳሌ ኢኮኖሚያዊና ማህበራዊ ችግሮቻችን ደግሞ የበለጠ ስር እንዲሰዱ ምክንያት ሊሆን ይችላል። ሌላው ደግሞ ለሰዎች ስላልተናገረን ለመቋቋም ብለን የምንወስዳቸው ደግሞ እርምጃዎች አሉ። ለምሳሌ እንደ ሰብስታንስ የመሳሰሉ ነገሮችንም ደግሞ እዛ ውስጥ ይጨመራል ማለት ነው። ሰብስታንስ ለምሳሌ ሱስ አማጭ የሆኑ ነገሮችን የመጠቀም ነገር ሊጨምር ይችላል። ለምሳሌ አልኮል ሊሆን ይችላል። ሌሎች ንጥረ ነገሮችን ተጠቃሚነት ሊጨምር ይችላል። ያ ምንድነው እንግዲህ ሱስ ተጠቃሚነት ማለት ራሱን ችሎ የአእምሮ ጤና ችግር ነው። አት ዘ ሴም ታይም ደግሞ በተመሳሳይ መልኩ ደግሞ ለሌሎች የአእምሮ ጤና ችግሮች ምልክትም ጭምር ነው። ስለዚህ ያ ነገር ደግሞ ፈርዘር ደግሞ የአእምሮ ጤና ችግር እንዲወሳሰብ ያደርገዋል። አንዳንዴ የቱንስ ነው የምናክመው ቀድመን የምንለው ነገር። ምክንያቱም ሰዎች በጣም ሲግኒፊካንት ከሆነ ከባድ ከሆነ የሰብስታንስ ወይም ደግሞ የእጽ ወይ ደግሞ ሌሎች ንጥረ ነገሮች ተጠቃሚነት ጋር ይመጣሉ። ነገር ግን እሱ ብቻ አይደለም መሰረታዊ ችግሩ። ምናልባት ሌላን ችግር አድረስ ለማድረግ ለመከላከል ነው ያንን ነገር ሲጠቀሙ የነበሩት ማለት ነውና አንዳንዴ እሱ ራሱ ሆኖ ችግር ሆኖ ስለሚመጣ ህክምናውን ከየት እንጀምር የምንለው ራሱ ችግር ነው ወይስ ደግሞ ለችግሩ አንድ ምክንያት ነው? እዛ ድረስ ነገሩን ሊያወሳስብ የሚችልበት እድል ይኖራል። እንግዲህ ሰዎች ይሄንን ነገር ኮፕ ለማድረግ ወይም ደግሞ ለመቋቋም የሚወስዱት እርምጃ ነው። ግን ምን ያደርገዋል ማለት ነው? የህክምና ሂደቱንም ድጋፍ የማግኘት ፕሮሰሱንም ደግሞ ከባድ እንዲሆን ያደርገዋል። ኢቭን ማገገሙን ማለት ነው። ግልጽ ነው አይደለ? ለምሳሌ ከእጽ ወይ ደግሞ ከሱስ ተገዥነት ለመላቀቅ ምን ያክል ጊዜ እንደሚወስድ እናስብ። ስለዚህ የአእምሮ ጤና ችግሩ በጣም እየባሰ ሲሄድ ለዛ የሱስ ተጋላጭነትም እየጨመረ ስለሚመጣ የህክምና ሂደቱን ፕሮሰሱን ምን ያክል ሊያረዝመው እንደሚችል እናስብና በጣም ውስብስብ እንዲሆን ከሚያደርጉት ነገሮች አንዱ ነው ማለት ነው። እና ኢቭን ተጽዕኖም ደግሞ በጣም ከባድ እየሆነ ነው የሚመጣው። በዙሪያችን ባሉ በጣም በምንወዳቸው ሰዎች ስለሚኖረውም ተጽዕኖ ከባድ እየሆነ ይመጣል። በራሳችንም ማህበራዊ፣ ኢኮኖሚያዊ የግንኙነት ሁኔታዎች ላይ የሚያሳድረው ተጽዕኖ እየሰፋ ስለሚመጣ በዛው ልክ ክብደቱ እየጨመረ ስለሚመጣ ለህክምና ጀስት ኦልሬዲ ኮምፕሊኬትድ ሆኖ ነው የሚመጣው ማለት ነው። ግልጽ ነው አይደለ? አሁን ብዙ ጊዜ የአእምሮ ጤና ህክምና የአእምሮ ጤና ችግሮች ህክምና ሲሰጥ ልክ እንደሌላው የአካል የጤና ህመሞች ላቦራቶሪ የሚታዘዝበት ሁኔታ የለም። የሰዎችን ምልክቶች ነው የምንጠይቀው አይደለ? ምንድነው እያጋጠመሽ ያለው? እንዴት ነው የሚሰማሽ? ባህሪሽ ምን ይመስላል? ስሜትሽ ምን ይመስላል? ግልጽ ነው። አሳሰብሽ ምን ይመስላል ብለን ነው የምንጠይቀው። ሰው ዛት በሆነ መንገድ ይሄ ችግር ይሄ ሊሆን ይችላል የምንለው ግን በጣም ጊዜ በወሰድን ቁጥር ብዙ መወሳሰብ እና ደግሞ ኮሞርቢዲቲ የምንለው ነገር አለ። ሌላ ተጨማሪ የአእምሮ ጤና ችግሮችን መከሰትና አብሮ ደግሞ ራሳቸው ደግሞ ይዘው የመምጣትም ነገር ሊኖር ስለሚችል ለአእምሮ ጤና ባለሙያውም ደግሞ ትልቅ ፈተና ነው የሚሆነው። ይህን ችግር ከመለየት አንስቶ ተገቢውን ህክምና ለመስጠትም አስቸጋሪ ስለሚሆን የሰዎችንም የማገገም ሂደት ወይንም ደግሞ ሪከቨሪም ደግሞ በዛው ልክ የተወሳሰበ እንዲሆን ያደርገዋል ማለት ነው። ቴንኪዩ አሌክስ፣ በጣም ጥሩ አድርገህ ነው የገለጽክልን። ዘግይታችሁ ሬዲዮናችሁን የከፈታችሁ አድማጮቻችን እየተወያየን ያለ ነው ዝምታን መስበር በሚል በአእምሮ ጤና ዙሪያ ጉዳይ ላይ ነው። አብሮኝ አሌክስ አለ። እንግዲህ ነገሩ እንዴት እየተወሳሰበ እንደሚሄድ ዝም ባልን ቁጥር፣ ነገሩን በሸሸግነው ቁጥር፣ በተዳፈነ ቁጥር ምን ያህል ነገሮች እየተወሳሰቡ እንደሚሄዱ አይተናል እና ጥሩ አድርገህ ነው የገለጽክልን። ዛሬ ድንገት በዚህ ነገር ውስጥ እየተሰቃየ ያለ ሰው ቢኖር ወይም አንዲት ሴት ብትኖር ምን አድርጉ ብለን እንምከራቸው ወይም ደግሞ ምን ቢደረግ ጥሩ ነው ብለህ ታስባለህ? ምክንያቱም ጉዳቶቹን አይተናል፣ አስቸጋሪም እንደሚሆን አይተናል አይደል? ከማህበረሰባችን ግንዛቤ ማጣት፣ ከሃይማኖታዊ አመለካከት፣ ባህላዊ አመለካከታችን ጋር ተያይዞ ማለት ነው እና እንደገና ደግሞ ምን ያህል ዝምታችን ደግሞ ምን ያህል አስከፊ ነገሮችን እንደሚያስከትሉብንም ደግሞ ይህንንም አብረን አይተናል እና አሁን ደግሞ እኔ በዚህ በዝምታ ውስጥ እየተሰቃየ ላለ ሰው ምን ቢያደርግ ጥሩ ነው የሚለውን ነገር ብንወያይ ወይም ምን ብታደርግ ጥሩ ነው የሚለውን ነገር ብንወያይ ጥሩ ይመስለኛል። ከዛ በመቀጠል የምናነሳቸው ነገሮች እንግዲህ አንተም በሙያ ውስጥ ያለህን ተሞክሮ ትነግረኛለህ።
እኔም የገጠሙኝ ከዝምታ ጋር በተያያዘ የገጠሙኝ አንዳንድ ነገሮችን አካፍላለሁኝና እስቲ ግን በዚህ አሁን የተሰቃየ ወይም ሰፈር እያደረገ ያለ ሰው ለነሱ ምን መልእክት እንሰጣለን? ከዛ አንተ ከመናገር በፊት አሌክሲ አድማጮች ከዚህ ጋር ከዝምታ ጋር በተያያዘ በተለያየ ፈተና ውስጥ እያለፋችሁ ያላችሁ ሰዎች ብትኖሩ በ0984 25 26 27 በሚለው ቁጥራችን በቴሌግራም የድምጽ መልእክት ብትልኩልን እንደ ቻልነው መጠን ምላሽ እንሰጣችኋለን። በቀጣይ ባለሙያ ለእናንተ ምላሽ እንዲሰጥ ለማድረግ እንሞክራለን በተቻለ መጠን። ስለዚህ ለመጀመሪያ 3 ደግሞ ምላሽ ሰጪዎች የመጽሐፍ ስጦታ አዘጋጅተናል። የአእምሮ መዛባቶች በሚል የተጻፈ በአዲስ አበባ ዩኒቨርሲቲና በጤና ሚኒስቴር በጋራ የተዘጋጀ መጽሐፍ እሱን ስጦታ አዘጋጅተናል። ስለዚህ እሱንም ተሳታፊ እንድትሆኑ ለማስታወስ ፈልጋለሁኝ። ስለዚህ አሌክስ ቅድም ወደ ጠየኩት ጥያቄ እንመለስና አሁን ሰፈር እያደረገ ያለ ሰው ምን ቢያደርግ ጥሩ ነው ብለህ ትላለህ? በጣም አስፈላጊ ጥያቄ ነው የሚመስለኝ ይሄ። ምክንያቱም የብዙ ሰዎች እውነታም ስለሆነ ነው። አሁን ይሄንን ውይይት እያደረግን እንኳን ብዙ የሚሰሙን ሰዎች ምን ያክል ያሉበትን ሁኔታ ለሌሎች ለማጋራት ከብዷቸው ብቻቸውን እየተሰቃዩ ብቻቸውን ሰፈር እያደረጉ እንደሆነ ይሰማኛል። ምክንያቱም ስለ አእምሮ ጤና ያለን ግንዛቤ ደካማ ከመሆኑ የተነሳ እና ቅድም ባልኳቸው ምክንያቶች ሰዎች ለአእምሮ ጤና ጉዳዮች ድጋፍን የመፈለግ ደግሞ ዝምታቸውንም ሰብሮ ለሰዎች የማጋራቱ ነገር ከባድ እንደሚሆን እገምታለሁኝ። እና ግን የመጀመሪያው ነገር የሚመስለኝ በመጀመሪያ ማወቅም መገንዘብም ያለብን ነገር የአእምሮ ጤና ችግሮች እንደ ማንኛውም የአካል የጤና ችግሮች ናቸው። ይታከማሉ፣ ይድናሉ፣ መፍትሄ አላቸው። ግልጽ ነው አይደል? አንዱም ሰዎች ጉዳያቸውን ለሰዎችም ለሌሎችም እንዳያጋሩ የሚያደርጋቸው አንዱ ነገር ምንድነው? የአእምሮ ጤና ችግሮች አይታከሙም፣ የአእምሮ ጤና ችግሮች አይድኑም፣ የአእምሮ ጤና ችግሮች መፍትሄ የላቸውም፣ በቃ መጨረሻዬ እንዲሆኑ ማለፍ ነው የሚል አመለካከትም ስላለ ነው ማለት ነው። ይህንን አስረግጠን መናገር መቻል አለብን። የአእምሮ ጤና ችግሮች፣ የአእምሮ ጤና ህመሞች እንደ ማንኛውም የአካል ህመም ታክመው መዳን፣ መስተካከል ደግሞ ማገገምም የሚቻል ነገር እንደሆነ ማወቅ አለባቸው ነው። ስለዚህ ይሄ እድል ካለ ግን ሰዎች ይህንን እድል ማጣት የለባቸውም ነው። ስለዚህ ምንድነው ማድረግ ያለባቸው? የመጀመሪያው በጣም አስፈላጊ ነገር እርዳታን መሻት ወይ ደግሞ እርዳታን መፈለግ የሚለው ነገር በጣም አስፈላጊ ነው። ከየት ነው እርዳታን የምንፈልገው የሚለው ነገር ትልቅ ጥያቄ ነው። ለምንድን ነው እርዳታውን እንኳን ብንፈልግ እርዳታው የት ነው ያለው የሚለውንም ነገር ያለን ግንዛቤ አናሳ በመሆኑ ግልጽ ነው አይደለ? እርዳታ መፈለግ ደግሞ የሚያመጣው መገለል አለ፣ መድሎ አለ፣ ጀጅመንት አለ። እነዛ ነገሮች ለሚያስፈሩ እርዳታ ለመጠየቅ ያለ መፈለግ ወይ ደግሞ ፈራተባ ማለት ችግሮች ይኖራሉ ማለት ነውና እንግዲህ የመጀመሪያው እርዳታ በጎናችን ያሉ ለኛ የሚያስቡ ለኛ ኬር የሚያደርጉ ሰዎችን በዚህ ሂደት ውስጥ ማካተት ነው። እየተሰማን ያለውን ነገር እየሆነብን ያለውን ነገር ለነሱ ሰዎች ምን ማድረግ ያስፈልጋል? ሼር ማድረግ ማጋራት ያስፈልጋል። በተለይ በጣም ለምንወዳቸው እኛን ለመረዳት የሆነ ርቀት መሄድ ለሚችሉትና በትክክል የምንፈልገውን አይነት ድጋፍ ሊሰጡን እንደሚችሉ ሰዎች ለቅርብ ሰዎቻችን ማጋራትና እንደገና የጋራ መፍትሄ መፈለግ መቻል ያስፈልጋል ማለት ነው። እና ይሄ የመጀመሪያው ነው። ግልጽ ነው አይደለ? ሌላው በቅርባችን የአእምሮ ጤና ወይ ደግሞ የስነ ልቦና ድጋፍ አገልግሎት የሚሰጡ ተቋማት ካሉም ደግሞ በቀጥታ ወደዛ መሄድና አገልግሎት ማግኘትም አስፈላጊ ሊሆን ይችላል ማለት ነው። አንዳንዴ አሁን ይሄ የከተሞች አካባቢ ያለ ኢሹ ነው። በተለይ ደግሞ ዋና ከተማችን አዲስ አበባ ከወሰድን እነዚህ አገልግሎቶች በተሻለ ሁኔታ ይገኛሉ። ነገር ግን ከዋና ከተማ ውጭ ደግሞ ስንሄድ እነዚህ አገልግሎቶች በስፋት አይገኙም። ነገር ግን በየሆስፒታሎቹ ግን የአእምሮ ጤና ማዕከላት አሉ። በየሆስፒታሎቹ የአእምሮ ጤና በአግባቡ ተቀናጅቶ የሚሰራ አገልግሎት የሚሰጥበት ድጋፍ ስለሆነ ወደዛ መሄድ የሚቻልበት እድል ይኖራል ማለት ነው። እና እኔ ሁሌ ላለሁኝ ሰዎች ኢቨን ለምሳሌ ለቴራፒ ወይም ደግሞ ለስነ ልቦና አገልግሎት እኛ ጋር ይደውሉና አይመጡም ወይ ደግሞ ኦኬ እየመጣሁ ነው መንገድ ላይ ነው ብለው ደግሞ ላይመጡ ላይ ይችላሉና እኔ ይሄ ይገባኛል። የዛ ስትራግል የዛ
የዛ ችግር አካል እንደሆነ ነው የሚሰማኝ እንጂ ሰዎቹ ኬርለስ ስለሆኑ ወይ ደግሞ ለኔ ጊዜ ዋጋ ስለማይሰጡ አይደለም። እና በዛ መንገድ ነው ማስበው። እኛ ጋር አገልግሎት ለማግኘት መደወልን እንኳን እዛ ለመድረስ ምን ያክል ከባድ ጊዜን ከባድ ፈተናንና ስትራግልን እንደሚያልፉ መረዳት ይጠይቃል ማለት ነው። አንዳንዴ በባለሙያዎች መካከል ነው ይሄ ስራ አድካሚ ነው፣ ሰዎች ደውለው አይመጡም፣ ስኬጁል አድርገው በጊዜያችን ይቀልዳሉ የሚሉ ባለሙያዎችም አጋጥመውኝ ስለሚያውቁ ነው። በቃ ይሄ የዚህ ስራ በጣም መሰረታዊ አካል ነው። ምክንያቱም ሰዎች ብዙ ስትራግልን አልፈው ነው መደወል ጋር የሚደርሱት እና አንዳንዴ ባለፈው ለመምጣት አልቻልኩም፣ በቃ በጣም ከወሰንኩኝ በኋላ ከበዳኝ መምጣት ብለው ከ6 ወር በኋላ ለሰርቪስ የሚመጡ ሰዎች አሉ። እና ይሄ ምን ያክል ስትራግል እንዳለው ነው። ለአእምሮ ጤና ችግር ለድጋፍ ለመፈለግ ራሱ ያለውን ፈተና ነው። ድጋፍ ስፈልግ እዛ ቦታ ሲሄድ እንዴት እታያለሁ የሚለውንም ነገር ምክንያቱም እኛም ጋር ሲመጡ በጣም ፕራዮሪታይዝ የሚያደርጉት ነገር ሴፍቲያቸውን ነው። ቦታው ሴኪዩር እንዲሆን ይፈልጋሉ። እና ይሄ ምንድነው ይሄ ያለው ጫናም ነው። ከዛ ጋር ከአእምሮ ጤና ጋር ተያይዞ ያለው መገለሉ ይሄ ጀጅመንትን መፍራት የመሳሰሉት ነገሮች ናቸው። እና ነገር ግን እኔ ሁሌ እላለሁ ቢያንስ አንድ ሴሽን በቃ የ30 ደቂቃ ሴሽን እንዲመጡ። ምክንያቱም ዋናው ስራ ምን ያክል እየሆነባቸው ላለው ነገር እያሳለፉ ላለው ነገር ይሄ ድጋፍ ጠቃሚ እንደሆነ ለእነሱ ማስተማር ነው የመጀመሪያው ስራ የሚሆነው። እና እንዲወስኑ ማድረግ፣ እንዲወስኑ መደገፍ፣ አቅማቸውን ከፍ ማድረግ፣ ገብቷቸው ዌል ኢንፎርምድ ሆነው እንዲወስኑ ማድረግ መቻል ያስፈልጋል ማለት ነው። እና በተቻለ መጠን እንደው 30 ደቂቃ ባለሙያ መጠየቅ፣ ማውራት እውነት እየሆነብኝ ያለው ነገር ምንድን ነው? እንዴት ነው የተሰማኝ ያለው? ስለዚህ ምን አይነት ድጋፍ ማግኘት አለብኝ የሚለውንም ነገር የግዴታ ሁሉንም ነገር ባንዴ አድረስ ለማድረግ ሳይሆን አትሊስት ምን ያክል ለአእምሮ ጤና ችግሮች ድጋፍ መፈለግ ድጋፍ ማግኘት አስፈላጊ እንደሆነ በሚኖረን የመጀመሪያ 30 እና 20 ደቂቃ ኮንቨርሴሽን መማር ማወቅ የሚችሉት ነገር እንደሆነ ይሰማኛል ማለት ነው። እና ቀላል ስትረግል አይደለም እዛ ጋር ለመድረስ የሚያሳልፉት። እና እሱንም መደገፍ ባለሙያዎችም ይሄን ነገር መረዳት መቻል አለባቸው ማለት ነው። እና ስንፍና አይደለም እንደዛ እንዲያደርጉ የሚያደርጋቸው ራዘር የስትረግሉ የዚህ ፕሮሰስ የሁኔታው እነሱ እያሳለፉ ያሉት ነገር ከባድነት አካል እንደሆነ መውሰድ መረዳት አስፈላጊ ነው የሚሆነው ማለት ነው። ስለዚህ በተሻለ መጠን ለቅርብ ለምንላቸው ለሚረዱን ከጎናችን ለሚቆሙ ሰዎች ማጋራት ስንችል አክሰሱ ሲኖረን ደግሞ ወደ ባለሙያ መሄድ ከባለሙያ ድጋፍ ማግኘት የተሻለ መፍትሄ ይሆናል ብዬ አስባለሁ። አንዳንዴ አሁን ደግሞ ግንዛቤው ከፍ ከማለት ጋርም ደግሞ አብሮ የመጣ ምንድነው በተለያየ ወይ ከጉግል ወይ ደግሞ ከኤአይ ሶርሶች ራስን ዲያግኖስ አድርገው በቃ ይሄን ያለብኝ ስለዚህ ይሄንን ባደርግ ይሄ ነገር ሊሻሻል ይችላል የሚሉትንም ነገሮች ከመውሰድ መታቀም መቻል ያስፈልጋል ማለት ነው። እና እነዛ ነገሮች ስለሆነው ነገር በቃ ሊመስል ይችላል ብለው ያስቡትን ነገር ነው እንጂ የሚሰጡት ኤግዛክትሊ ያለንበትን ሁኔታ በአግባቡ ማሳየት የሚችሉ አይደሉም ማለት ነው። እና እነዛን ይሄ ሰልፍ ሄልፕ የሆኑ ሶርሶችን መጠቀሙ ግንዛቤን ይጨምር ይሆናል፣ ግን ደግሞ እሱ ሕክምና አይደለም፣ ዲያግኖሲስ አይደለም። እሱን መረዳት ያስፈልጋል። የግዴታ ባለሙያ ጋር መሄድ ያስፈልጋል ማለት ነው። እና ግን በቃ አሁንም ተመልሼ ማስታወስ እንፈልገው ግን የአእምሮ ጤና ህመም የሚታከም የሚድን ህመም ነው። በቃ የአካል ህመም ነው። እንደ ማንኛውም የአካል ህመም የሚታከም የሚድን ደግሞ አንዳንዴ ደግሞ በጊዜ ሂደት ደግሞ የምናገግመው ነገር እንደሆነ ማወቅ ነው። ስለዚህ የግዴታ ሰው ጨጓራው ላይ የሆነ እክል ሲኖር ሆስፒታል ሄዶ አገልግሎት እንደሚያገኘው በአስተሳሰባችን ላይ፣ በስሜታችን ላይ፣ በባህሪያችን ላይ የተለወጠ ነገር ያለ መስሎ ሲሰማን ወደ ጤና ባለሙያ መሄድ፣ ወደ አእምሮ ጤና ባለሙያ መሄድ፣ ወደ ስነ ልቦና ባለሙያ መሄድ አስፈላጊ ነው የሚሆነው። ያ እንዴት ነው ባልተገባ መንገድ እንደምንመለከተው ለአእምሮ ጤና ህመሞች ድጋፍ ፈለግን ማለት በቃ አእምሯችንን ስተናል ወይ ደግሞ በቃ ከዛ በኋላ ነገሮች በዛው ነው የሚቀጥሉት ማለት ግን አይደለም ማለት ነው። በቃ የሚስተካከል ሊሰራበት የሚችል ነገር ነው። በተለይ ደግሞ በጣም ጥቂት የሚባሉ የአእምሮ ጤና ህመሞች ናቸው በጣም ከባድ የሆነን እንትን የሚያስከቱት። አብዛኞቹ በጣም ከስነ ልቦና ባለሙያ ጋር በሚደረግ በጣም ተከታታይ የሆነ ውይይትና የንግግር ህክምና መዳን የሚችሉ ናቸው። ኢቨን የመድኃኒት ህክምና የሚያስፈልጋቸው እንኳን ላይሆኑ ይችላሉ ማለት ነው። በጣም ጥቂቶቹ ናቸው የመድኃኒት ህክምና ሆስፒታላይዜሽን የሚያስፈልጋቸው የአእምሮ ጤና ችግሮችን ብንወስድ። አሁን ለምሳሌ ኢትዮጵያ ውስጥ ያለ የአእምሮ ጤና ምጣኔን ብንወስድ እውነት ለመናገር የአእምሮ ጤና ቀዳሚው ነው። ኢትዮጵያ ውስጥ ካለው ዲዚዝ በርደን ቀዳሚው ነው። ብዙ ጊዜ ስለዛ ነገር ስናወራ አንታይም።
ፖሊሲያችንም ያንን ነገር የሚያንጸባርቅ አይደለም በአእምሮ ጤናን በተመለከተ ያለን ፖሊሲ ማለት ነው። እና እንግዲህ በጣም ኮመን የሚባሉት የአእምሮ ጤና ችግሮች ለምሳሌ እንደ ዲፕሬሽን ወይም ድባቴ የምንለው አንዛይቲ፣ ከዛ ባይፖላር ዲስኦርደርስ እና ስኪዞፍሬኒያ የምንላቸው የአእምሮ ጤና ችግሮች ናቸው ከ1 እስከ 4 ሊስት የሚደረጉት። ይሄ በርደን እንግዲህ 4%ን የአገራችን ውስጥ ያሉ የጤና እክሎች ጫና የሚይዘው የአእምሮ ጤና ችግር ነው፣ ቀዳሚው ነው ማለት ነው። 4% ማለት አሁን ያለውን እንኳን ህዝብ 130 ሚሊዮን ብንወስድ ወደ 5.2 ሚሊዮን የሚሆኑ ሰዎች ከአእምሮ ጤና ችግሮች ጋር አብረው ይኖራሉ ማለት ነው። ስለዚህ ችግሩ ሰፊ ነው እንደማለት ነው እና ያንን ግምት ውስጥ ማስገባት አስፈላጊ ሊሆን ይችላል ማለት ነው እና እንደዛ ቢታይ ጥሩ ነው ለማለት ያክል። መጨረሻ ላይ ካነሳቸው ነጥቦች ውስጥ አንደኛው ምናልክ ሁሉም በመድኃኒት የሚታከም አይደለም ያልከው፣ ደግሞም አንዳንዴ የመድኃኒት ሕክምና ጋር እንዲደርስ የምናደርገው እኛ ራሳችን እውነት ነው ቀድመን ከጎናችን ላለ ሰው በዚህ ነገር እኮ ይሄን እኮ እየታገልኩ ነው፣ ይሄ ነገር እያስጨነቀኝ ነው፣ ይሄ ነገር እየፈተነኝ ነው ብለን ቀድመን ከጎናችን ላለ ሰው ሊሆን ይችላል ቅድም እንዳልከው የቅርብ ሰው ለሰው መናገርም ደግሞ በጣም ፈታኝ ከሆነና እንደዛ አይነት አማራጭ ከሌለን ደግሞ የስነ ልቦና ባለሙያ ጋር ቀርቦ ያለውን ሁኔታ ማስረዳት ነገሩን ከመድኃኒት ሕክምና እዛ ደረጃ ሳይደርስ በፊት መቅጨት የሚቻልበትን ሁኔታ ስላለ በዚህ ሰዓት ማንኛውም ስትራግል እያደረገ ያለ ሰው ቢኖር በእውነት ይሄንን እርምጃ ወስዶ ህይወቱን ከተወሳሰበ ነገር እንዲታደግ አደራ እንላለን ማለት ነው። በዚሁ አጋጣሚ ማለት ነው ባይዘዌ ሊደረግ የሚገባው ነገር ልክ እንደዚህ አይነት ዝግጅቶችን ማብዛት አይመስልህም አሌክስ? ምክንያቱም ሰዎች ያላቸው ግንዛቤ እየጨመረ ሲመጣ አይደለ እውቀት እየጨመረ ሲመጣ ማድረግ ያለብንን ነገር ማወቅ ቀላል እየሆነ ይመጣል። ሁላችንም ደግሞ በተመሳሳይ ገጽ ላይ ስንሆን አይደል ኮመን ሴንስ ሲኖረን ስለ ሜንታል ሄልዝ ወይም ስለ አእምሮ ጤና ተመሳሳይ ገጽ ላይ ስንሆን ሰዎችም ላይ መፍረድ እየቀነሰ ይመጣል፣ ሰውን መፈረጅ እየቀነሰ ይመጣል። ስለዚህ ሰዎች እየተበረታቱ ይሄዳሉ። በዚህ ፈተና ውስጥ የሚያልፉ ሰዎች እርዳታን ለመፈለግ እየተበረታቱ ይሄዳሉ ብዬ አምናለሁኝ። እኔም እንደዛ ነው ማምነው። አሁን እንደ ሀገር ያለብን ትልቁ የቤት ስራ ብዬ የማስበው በአእምሮ ጤና ጉዳዮች ላይ ያለውን ግንዛቤ ከፍ ማድረግ በጣም አስፈላጊ ይመስለኛል። ለዛ ነው ሜንታል ሄልዝ አዲስ የሚሰራቸው ስራዎች ቀላል ተጽዕኖ የላቸውም። እንግዲህ ከአጀማመሩ ጀምሮ ይህንን ፕሮሰስ በጣም ከሚደግፉ ሰዎች አንዱ እኔ ነኝ። ግልጽ ነው አይደለ? በጣም ያልተሰራ በጣም ወደኋላ የቀረን ጉዳይ ነው ይዞ የተነሳው ማለት ነው። እና እኔ ሁሌ ላለው እድሉን ሳገኝ እንደ በጣም ጥቂት ሀገሮች ናቸው እኮ የአእምሮ ጤና ፖሊሲ የሌላቸው። ኢትዮጵያ እንደሆነች የአእምሮ ጤና ፖሊሲ የሌላት። ይሄ ማለት ኦኬ የአእምሮ ጤና ስትራቴጂ አለ በየ5 ዓመቱ እየታደሰ የሚወጣ ማለት ነው። እና ግን እሱ ብቻ በቂ አይደለም ነው። ለአእምሮ ጤና ችግሮች ተገቢውን ትኩረት መስጠት መቻል ይኖርብናል ነው። እንግዲህ ቅድም ያነሳሁት የጤና ችግሮች ጫና ውስጥ የአእምሮ ጤና ቀዳሚው ነው ቀዳሚው ነው፣ ሊዲንግ ነው። ስለዚህ በዛ ልክ ግን ትኩረት ሊሰጠው ይገባል ማለት ነው። በሂውመን ሪሶርስ በሰው ኃይል እንበለው፣ በበጀት እንበለው፣ በፖሊሲ እንበለው በአግባቡ ሊደገፍ የሚገባው ሴክተር ነው የሚለውን ነገር መውሰድ ያስፈልጋል። ስለዚህ በተለይ በአእምሮ ጤና ጉዳዮች ላይ ግንዛቤን ከፍ ማድረግ በቃ ለነገ የማይባለው የቤት ስራ ነው። እሱ ግንዛቤም ስለሌለ ነው ሰዎች የአእምሮ ጤና ችግሮቻቸውን ከራሳቸው ጋር የሚታከሉት፣ ወደ አገልግሎት ሰጪ ተቋማት የአእምሮ ጤና አገልግሎት ሰጪ ተቋማት የማይመጡት፣ ኢቨን ሰርቪሱ የት አለ የሚለውንም ነገር አያውቁም። ኢቨን ቢወስኑ እንኳን ቢያስቡ ለመሄድ እንኳን ቢያስቡ ሰርቪሱ አገልግሎቱ የት አለ የሚለውን ነገር ማወቅ አይችሉም። ለምሳሌ የኛ የአእምሮ ጤና ስትራቴጂ አንድ ነገር ምን አቺቭ አድርጓል? በሁሉም የጤና ተቋማት የአእምሮ ጤናን በአግባቡ ኢንተግሬት ማድረግና ሰርቪስ እንዲሰጥ ማስቻል ላይ ትልቅ ስራ ተሰርቷል። ግን የጤና ተቋማት ምን አይነት የአእምሮ ጤና ችግሮችን ነው የሚያዩት፣ ምን አይነት ባለሙያዎች አሉ የሚለውን ነገር ግን በቂ ግንዛቤ የለም ማለት ነው። ግልጽ ነው አይደለ? ለምሳሌ የአእምሮ ጤና ህመም ሲባል ሁሉም ሰው አንድ አውቶማቲካሊ የሚመጣው አማኑኤል ሆስፒታል ነው። በቃ ሰዎች ለአእምሮ ጤና ሲታመሙ የሚሄዱት አማኑኤል ነው።
ምነው አማኑኤል ሆስፒታል ዝም አለ? ይሄን አማኑኤል ሆስፒታል እኮ ነበር መገኘት ያለበት የተባለ እንዲሁም ያልተገቡ እንትኖች ሲደረጉ እናያለን ማለት ነው። እና ከዛ ጋር ብቻ መገናኘት የለበትም። 130+ ሚሊየን ህዝብ ላለው ሀገር አማኑኤል ሆስፒታል ብቻ አይደለም ለአእምሮ ጤና ችግሮች ድጋፍ ለመስጠት መገኘት ያለበት ነው። እንግዲህ አማኑኤል ሆስፒታልን ከወሰድን እንግዲህ ቅድም ያልኳቸው በጣም ስር የሰደዱ በጣም የተወሳሰቡ የአእምሮ ጤና እክሎች የሚታከሙበት ቦታ ነው እንጂ አብዛኛው የአእምሮ ጤና ችግር ቅድም እንዳልነው መድኃኒት የማያስፈልገው ከባለሙያዎች ጋር በተለይ ከስነ ልቦና ባለሙያዎች ጋር በሚደረግ የምክክር አገልግሎት መታከም የሚችል ነገር ነው ማለት ነው። እና ግንዛቤው ከፍ ማለት አለበት። እንደዚህ አይነት ፕሮግራሞች ኃላፊነታቸውን መወጣት አለባቸው። ግን በደንብ ደግሞ በትልቁ በፖሊሲም ይሄ መደገፍ መቻል ይኖርበታል ነው። ምክንያቱም ችግሩ ቀዳሚ ነው ካልነው በቀዳሚነቱ ልክ ደግሞ ትኩረቱ በዛው ልክ ከፍ ማለት መቻል ይኖርበታል ብዬ ነው የማስበው። እና አሁን ብዙ ጊዜ እየተሰራበትም ያለው እንዳገርም ጤና መብት ነው። አክሰስ ቱ ሄልት ሰርቪስስ እንደ ራይት ነው እና ለአእምሮ ጤና ደግሞ እንደ አንድ የጤና እክል እንደመሆኑ መጠን መብትም ተደርጎ መወሰድ መቻል አለበት እና አክሰሱ መጨመር መቻል ይኖርበታል ብዬ አስባለሁኝ። እና ግንዛቤዎች ላይ መስራት አስፈላጊ ነው። የአእምሮ ጤና ችግሮች ይታከማሉ፣ ይድናሉ። ሰዎች ከአእምሮ ጤና ችግሮቻቸው አገግመው ወደ ቀድሞ ስራቸው፣ ወደ ቀድሞ ህይወታቸው፣ ወደ ቀድሞ ነገሮቻቸው መመለስ የሚችሉበት እድል በጣም ሰፊ ነው። ግልጽ ነው አይደለ? አንዳንዶቹ እንዲያውም ብዙ ጊዜ ሳይወስዱ እንዲያውም መፈታት አድረስ መደረግ የሚችሉ ችግሮች እንደሆኑ ማወቅ ያስፈልጋል። ጥያቄው ግን ቶሎ ብሎ ድጋፍ መፈለግ፣ ቶሎ ብሎ አገልግሎትን ማግኘት፣ ሰርቪስን መውሰድ የተሻለ ይሆናል ብዬ አስባለሁ። በጣም እናመሰግናለን አሌክሶ። አሌክስ፣ ቀጣይ ማነሳለህ ነገር ምንድን ነው መሰለ፣ ነገሮችን እንደዚህ ሸሽጎ ከመያዝ ጋር ያለንን ሸክም ያለንን ተግዳሮቶች ከአእምሮ ጤና ጋር የተያዙ የምንታገልባቸውን ነገሮች መሸፋፈንና ደብቆ መያዝ የሚያስከትሉትን ችግሮች ወይም ደግሞ ከዛ በተቃራኒው ደግሞ ነገሮችን ግልጽ አድርጎ ተሞክሮ ከአገልግሎት ከሰጣቸው ሰዎች ከዚህ ጋር ከሁለቱ ጋር የተያያዘ ወይ በበጎ ጎኑ ሊሆን ይችላል ወይ ደግሞ በደካማ ጎኑ የገጠመህን ተሞክሮ ብታካፍለን። ወደ መጨረሱ እየተቃረብን ነው። በጣም ጥሩ። ይሄ በጣም ኮመን ነገር ነው። ሰዎች ወደ አእምሮ ጤና አገልግሎት ወይ ደግሞ ወደ ስነ ልቦና አገልግሎት ለመምጣት ያለው ፈተና ቅድም በሰፊው ያነሳነው ነገር ነው። እኔም እንደውም ያጋጥመኝ ሰዎች አገልግሎትን ካገኙ በኋላ በጣም ሲቆጩ አጋጥመውኛል። ይህን አገልግሎት ባገኝ ኖሮ አይ ቲንክ ትዳሬን ማትረፍ እችል ነበር የሚሉ ሰዎች አጋጥመውኝ አውቃለሁ። በዚህ መንገድ ትዳር አይፈተንም ነበረ፣ ቶሎ መፍትሄ ይፈልግለት ነበር የሚሉ ሰዎች አሉ። አንዳንዴ በዚህ መንገድ ራሴን ስሜቴን ማስተዳደር መማርበት እድል ኖሮ ቢሆን ይህንን ነገር አድርጌ ምናልባትም ደግሞ ኢቨን ወንጀል ሰርተው ማረሚያ ቤት የተገኙ ሰዎችም አጋጥመውኝ ያውቃሉ። እና ምንድን ነው የሚሉት? ያንን ጊዜ ማለፍ ብችል፣ ስሜቴን ማስተዳደር ብችል እና ይህን እንዴት እንደሚደረግ ባውቅ ኖሮ ያንን ነገር አድርጌ እዚህ ቦታ አልገኝም ነበር፣ ህይወቴም ፍጹም አይቀየርም ነበር የሚሉ ሰዎች ያጋጥሙሻል። እና ሁሉም የሚያነሱት ነገር ለካ እስከ ዛሬ ዝም ብዬ ነው ብቻዬን የተሰቃየሁት፣ ብቻዬን ሰፈር ያደረግኩት፣ ለካ ይሄ በጣም በዚህ መንገድ አድረስ መደረግ የሚችል ቀላል የሚባሉ የህይወት ክህሎቶችን በመማር መቀየር የሚችልን ነገር ነው ሳወሳስበው የነበረው የሚሉ ነገሮች ያጋጥሙኛል። በተደጋጋሚ የምንሰማቸው ኮሜንቶች ናቸው። እና በጣም ህይወታቸው ውስጥ ከባድና ውስብስብ ነገርም ደግሞ ኤክስፒሪንስ አድርገው የመጡ ሰዎች አሉ። በጊዜ ባለመምጣታቸው፣ በጊዜ እርምጃ ባለመውሰዳቸው፣ በጊዜ ለትክክለኛው ሰው ያሉበትን ሁኔታ ባለመናገራቸው ከባድ ነገርን ለምሳሌ ራሳቸውን እስከ መጉዳት የደረሱ ሰዎች አጋጥመውን ያውቃሉ። እና በጊዜው አሁን የግዴታ ሁሉንም ነገር የስነ ልቦና ባለሙያ ይፈተዋል ማለት አይደለም። የስነ ልቦና ባለሙያ ጋር ሲመጡ ግን የት መሄድ እንዳለባቸውም በቂ ኢንፎርሜሽን ያገኛሉ፣ ሪፈር ይደረጋሉ። አንዳንዶቹ ለምሳሌ ችግሮች የመድኃኒት ሕክምና የሚያስፈልጋቸው ከሆነ ደግሞ በጣም ስር የሰደደ ከሆነ ሆስፒታላይዜሽን የሚያስፈልግም ከሆነ በአግባቡ ወዴት የት ማግኘት እንዳለባቸው ተገቢውን ድጋፍና አገልግሎት እንዲያገኙ ይሆናል ማለት ነው። እና
እሱንም አሁን ለባለሙያዎችም ማደራ ማለት የምፈልገው አንዳንዴ ሁሉንም ጉዳይ የመፍታት ግዴታ ላያችን ላይ መጣል የለብንም። የማንፈታው ችግር አለ። ስለዚህ ያ ችግር ሲኖር ተገቢውን አገልግሎት ማመላከት ዋናው ኃላፊነታችን ነው። እሱ ነው። አንዳንዴ ማንረዳውን ኬዝ ይዘን ለመርዳት ስንታገል የምናመጣው ሀርም ቀላል አይደለም። ስለዚህ ለዛ ነው በስነ ልቦና ባለሙያዎችና በአእምሮ ጤና ሕክምና ወይ ደግሞ በሳይካትሪክ ባለሙያዎች መካከል ተገቢ ትብብርም ያስፈልጋል። ግልጽ ነው አይደለ? የትኞቹ ኬዞች ናቸው፣ የትኞቹ ሁኔታዎች ናቸው ወደዛ ሪፈር የሚደረጉት፣ የትኞቹ ናቸው በስነ ልቦና ባለሙያዎች በሌሎች ሳይኮሎጂ ባለሙያዎች ሊታከሙ ሊረዱ የሚችሉት የሚለውን ነገር መለየትና ትብብርም የሚያስፈልግበት ሁኔታ አለ ማለት ነው። እና በጣም ተመሳሳይ ኬዞች ናቸው የሚመጡት። ለምንድን ነው እስካሁን የቆየሁት? ለምንድን ነው ይህን ነገር እስከ ዛሬ ተሸክሜ የቆየሁት? በጊዜው ፕሮሰስ ማድረግ የምችልበትን ሉዝ አድርግ ያለው መማር ስችል መስራት ስችል ህይወቴን በሆነ በጣም ጤናማ በሆነ መንገድ መምራት እየቻልኩኝ ግን ነገ ዛሬ ስል ስፈራ ሰዎች ምን ይሉኛል ስል ሳልመጣ ያሳለፍኩት ጊዜ ይቆጨኛል የሚሉ ሰዎች ያጋጥሙናል ማለት ነው። ይሄ ማለት ምን ያክል ሰዎች በዝምታ ራሳቸውን እየጎዱ እንደሆነ ህይወታቸውን ምን ያክል ላልተገባ ተጽዕኖ እየዳረጉት እንደሆነ ማወቅ መቻል ይኖርባቸዋል ብዬ ነው የማስበው። ና ይህን ኤክስፒሪየንስ የሚነግረኝ ይሄንን ነው። የኛ አሁን ሰርቪስ ከሰጠን በኋላ አስተያየት የሚሰጡበት አለ። አኖኒመስ የሆነ ስማቸውን ሳይጠቅሱ ሰርቪሱ እንዴት እንደረዳቸው የሚጠቅሱበት እንትን አለን እና እዛ ላይ የሚጽፏቸው ነገሮች በጣም የሚገርሙ ናቸው። ነገ ዛሬ ስል ነው ብዙ ጉዳት ያስተናገድኩት። በጊዜ መምጣት ነበረብኝ፣ አገልግሎት መውሰድ ነበረብኝ እና ቢረፍድም እኮ አልዘገየሁም፣ አልቀረም፣ እዚህ ደርሻለሁኝ። እውነት ነው። አንዳንዴ የአእምሮ ጤና ድጋፍ ከተሰጠ በኋላ ሁሉም ነገር ባንዴ ይስተካከላል ማለት አይደለም። ሂደት ነው፣ ፕሮሰስ ነው። ብዙ መጓዝ ያሉብን ጉዳዮች ደግሞ ከዛ በኋላ ይኖራሉ። ግን እንደዛም ቢሆን ግን አገልግሎት ማግኘት ምርጫ ያለው ነገር አይደለም። ቴንክ ዩ ሶ ማች አሌክስ። በጣም ትልቅ ነጥቦችን አንስተናል ና ከተሞክሮ ጋር ያለውን ነገር አያይዛ የነገርከን ነገር አድማጮችም ጋር ቢቀርላቸው ጥሩ ነው ብዬ ይቆጫል። የሚቆጭ ነገር ነው። ምክንያቱም በጊዜ አንዳንድ ጊዜ ድጋፍ የምናገኘው ማኪያቶ ሻይ ቡና እያለን ሊሆን ይችላል፣ ከወዳጅ ከዘመድ ከቤተሰብ ጋር ማለት ነው። በትንንሽ ነገሮች ድጋፍ እናገኛለን። በጣም አግዝፈን ያየናት ነገር ምናልባት በጣም እያስጨነቀችን ያለችው ነገር እየፈተነችን ያለች ነገር አንቺ ለምን አልሻት እንዳትለኝ እንደዛ በቃ ከአቅማችን በላይ የሆነው አንዳንዴ በቀላሉ ሊፈታ የሚችል ነገር ሊሆን ይችላል። ስለዚህ ውስጡን ከመብሰልሰልና ከመብሰክሰክ እናውጣው። ለሚቀርበን ለምናምነው ሰው ሊደግፈን ይችላል ብለን ለምናምነው ሰው ከመናገር እንጀምር። ከዛ ባሻገር ደግሞ የሕክምና አገልግሎት መውሰድ በሚኖርብን ጊዜ ያንንም የስነ ልቦና ባለሙያ ጋር መቅረብ፣ እንደገና የስነ አእምሮ ሕክምና ባለሙያም ጋር ቀርቦ አገልግሎት መውሰድ ያስፈልጋል ማለት ነው። እኔም ከገጠሙኝ ተሞክሮች የተወሰኑትን ለመናገር ያክል አሌክስ፣ አንዴ ለቤተሰብ ድጋፍ የሚሰጥ ሰው ዛሬ ገና ተነፈስኩ ያለኝ ሰው አውቃለሁ። ዛሬ ገና ተነፈስኩኝ፣ በቃ እኔ እንደዚህ አይነት ሰው ቤት ውስጥ እረዳለሁኝ በአእምሮ ሕክምና ጉዳይ ላይ እና ተናግረነው አናቅም፣ ማንም አያውቅም፣ ልጆቻቸው ራሱ አያውቁም። የተደበቀ ነገር ማለት ነው። እና ዛሬ ለመጀመሪያ ጊዜ ተናገርኩት፣ እፎይታ ተሰማኝ። በቃ እንደዛ አይነት ስሜትን ያስተናገዱ ሰዎች አውቃሉ። ኢቭን ከድጋፍ ሰጪ አንጻር ማለት ነው። ደግሞ ራሳቸው አገልግሎት ከሚወስዱ ሰዎችም አንጻር የገጠመኝ አንዴ የሆነ ስልጠና ሰጥቼ ጨርሼ ልወጣ ስል እኔም እኮ እንደዚህ አይነት ፈተና ውስጥ አልፋለሁ እና ለማንም ተናግሬ አላውቅም፣ ግን በቃ እኔ ማህበርም ካለ እንደዚህ ህብረትም ልገለገል የምችልበት እንደዚህ አይነት ነገር ካለ መሳተፍ ፈልጋለሁ፣ አገልግሎት መውሰድ ፈልጋለሁ፣ ታክሜ አላውቅም የመሳሰሉትን አይነት ነገሮች ሲናገሩ ሰዎች ገጥሞኝ ያውቃልና ብዙ ገጠመኞች አሉ። እውነት ለመናገር ግን ሰዓቱ ስለማይበቃ ያንን በዝርዝር አልገባበትም። ስለዚህ ይቆጫል ነው፣ እውነት ነው። መቆጨት ብቻ ሳይሆን ብዙ ጉዳቶችንም በህይወታችን እናስተናግዳለን።
ካለመናገራችን ከማፈን ነገሮችን ሸሽቶ ከመያዝ የተነሳና እንዳልነው ቅድምም ማወጅን ማለታችን አይደለም። እውነት ነው። ለሚመለከተው ሰው ለሚያግዘን ለሚረዳን ሰው በማዋየት በማጋራት ሸክማችንን ማቅለል እንችላለን የሚለውን ነገር ነው አጽንኦት ሰጥተን ዛሬ ስንነጋገርበት የቆየ ነው። ምናልባት ግን እሱ ጋር ምናልባት ከመጨረሳችን በፊት አንድ ማስታወስ የፈለጉት ሀሳብ ምንድነው ብዙ ሰዎች ውስጥ የሚፈጠር ጥያቄ ነው ስለሚያጋጥመኝ ነው። መቼ ነው አገልግሎት መፈለግ ያለብን የሚለውን ጥያቄ ብዙ ሰው መመለስ ይፈልጋል። ትክክል። መቼ ነው መሄድ ያለብኝ የሚለውን ነገር አለማወቅ ነው አንዱም የሚከለክለን። ኢቭን ዞ ሰዎች አገልግሎት ማግኘት የሚፈልጉ እንኳን መቼ ለምን የሚለውን ነገር አያውቁም። ምን ሲሰማን ነው ምን ሄደው የሚለውንም ነገር ማየት ማንሳት አስፈላጊ ስለሚመስለኝ ነው ለግንዛቤም እንዲሆነን ማለት ነው። እንግዲህ የአእምሮ ጤና ችግሮች ስንል በስሜት በአስተሳሰብና በባህሪ ላይ ያለ መዛባት ነው። ግን ደግሞ ይሄ መዛባት በጣም ከበድ ያለ ሲሆን ነው። ለምሳሌ ቀላል ነገሮችን እናንሳ ከተባለ ትናንትና ስሜት ሲሰጠን ሲያዝናናን የነበረን ነገር ዛሬ ላይ ምንም አይነት ስሜት አይሰጠንም፣ አያዝናናንም፣ ወይ ደግሞ እዛ ቦታ መገኘትም አንፈልግም። ትናንትና ተጫዋች ከሰዎች ጋር ኢንጌጅ የምናደርግ አይነት ሰዎች ከነበርን ዛሬ ያንን ማህበራዊ ግንኙነትና መስተጋብር በፍጹም መጥላት፣ ራሳችንን ማግለል አይነት ስሜቶች የሚመጡብን ከሆነ ስለ ራሳችንም ስለ ዓለምም ያለን እይታ አንዳንዴ በጣም የሚዛባ ከሆነ ትናንት ከነበረን በጣም በጎ ከሆነ እይታ በጣም የተዛባ ኔጌቲቭ የሆነ ለራስም ለዓለምም ወይ ደግሞ ለሌሎች ሰዎችም የሚሰጥ በጣም ኔጌቲቭ የሆነ ልክ ያልሆነ የሚመስል ሁኔታ ውስጥ የምንገኝ ሲሆን አልፎ ተርፎ ራሳችን የመጉዳት ሀሳብ በጣም በተደጋጋሚ የሚመጣብን ከሆነ በጣም አልችልም፣ በቃ አይገባኝም፣ ወይ አረባም፣ አላስፈልግም የሚሉ ስሜቶች በጣም የሚጨምሩ ከሆነ በተጨማሪ ደግሞ አንዳንዴ እኛ ኮንትሮል የማናረገው የማናስተዳድረው ስሜታዊነትም ሲያጋጥመን ግልጽ ነው አይደለ? ምክንያቱም የማናቀው ከባድ የሆነ ስሜታዊነት ለምሳሌ ንዴት ሊሆን ይችላል፣ ሀዘን ሊሆን ይችላል፣ አንዳንዴ ሼም ሊሆን ይችላል እና እንደዚህ አይነት ነገሮችን ሲያጋጥሙን በጣም ጫፍ የወጣ ተስፋ መቁረጥ አይነት ስሜቶችን እያስተናገድን ከሆነ ባህሪያችን ሰዎችም እኛም ኖቲስ ልናደርገው በምንችል መልኩ የሚቀየር ከሆነ ግልጽ ነው አይደለ? እነዚህ ነገሮች የምናይ ከሆነ ድጋፍ መፈለግ አስፈላጊ ሊሆን ይችላል ማለት ነው። አንዳንዴ ባህሪያችን ለእኛም ለሌሎችም የማይተነበይ የሚሆንበት ጊዜ አለ። ፕሬዲክት የማይደረግ ብዙ መውጣት መውረዶች ያሉት፣ አንዳንዴ በጣም ጫፍ የወጣ የጭንቀት የመረበሽ ስሜት የሚመስል፣ አንዳንዴ ደግሞ በጣም ለነገሮች በጣም ከፍ ያለ ምላሽን የምንሰጥበት ሁኔታ ውስጥ የምናልፍ ከሆነ ኦኬ አይ ቲንክ ድጋፍ ሊያስፈልገን ይችላል ብሎ መጠየቁ እና ደግሞ ባለሙያ አይቶ ምን እንዳለም ደግሞ እንትን ማድረጉ ቼክ ማድረጉ አስፈላጊ ሊሆን ይችላል ብዬ አስባለሁኝ እና ሳናነሳው እንዳንቀር ብዬ ነው። ጥሩ ነው፣ በጣም ጥሩ ነው ያደረግከው አሌክስ። ከዚህ በተጨማሪ ደግሞ ሌሎችንም የአእምሮ ህመም ጉዳዮችም ደግሞ አንስተን ስለምንወያይ አድማጮች እንግዲህ ቀጣይ ፕሮግራሞቻችንን በጉጉት እንድትጠባበቁ ጭምር ለማሳሰብ ወዳለሁኝ። ስለነበረን ቆይታ አሌክስ ከልብ አመሰግናለሁኝ። በጣም ጥሩ የሆነ ውይይት እንዳደረግን አስባለሁኝ። አድማጮች ስለነበረን ቆይታ ከልብ እናመሰግናለን። መልካም ሳምንት እመኛለሁ። ቸርን ሰንብት። Let the feelings flow